ነገ ማለትም ሰኔ 21 ከአንድ ቀን በኋላ ኃጢአታችን የሚደመሰስበት ቀን፣ ጸሎታችን የሚሰማበትና ከሰይጣን እስራት ከአጋንንት እስራት የምንላቀቅበት ታላቅ ቀን ነው። አቤት አቤት አቤት! እንኳን አደረሳችሁ፣ እንኳን አደረሰን። በእውነት ኧረ ለመሆኑ ሰኔ 21ን ለምን እናከብረዋለን? የሰኔ 21 የክብረ በዓሉ ታላቁ ቃል ኪዳንስ ምንድን ነው? ሰኔ 21ና ሰኔ ጎልጎታ ጸሎትን ምን አገናኛቸው? የሰኔ ጎልጎታን ኃያልና ታላቅ ጸሎት ማን ደረሰው? አደራ ሁላችሁም እንደምታውቁት ታላላቅ ክብረ በዓላት አቤት በዓላት ሲሆኑ ቀደም ብዬ ከአንድ ቀን ቀደም ብዬ ነው የምሰራው። ይህንንም ቪዲዮ ቀደም ብዬ የሰራሁበት ምክንያት ለሁሉም ሰው ተዳርሶ ሁሉም ሰው የበረከቱና የቃል ኪዳኑ ተካፋይ እንዲሆን በማለትና በዓሉን በጽሞናና በትኩረት እንዲያከብረው ስለሆነ በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ የክርስትና ግዴታችሁን ተወጡ። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ እላለሁ። ሰኔ 21 አምላክን የወለደች የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲት አምላክ እመብርሃን ዓመታዊ የመታሰቢያ በዓሏና በዓለም ሁሉ በዓለም ሁሉ የቅድስት ቤተ ክርስቲያን የመታነጽ ክብረ በዓል መሆኑን ስንቶቻችሁ ታውቃላችሁ? ጥንተ ነገሩ እንዴት ነው? የታሪኩ አመጣጥ እንዴት ነው ያልን እንደሆነ በኬልቄዶን አውራጃ በቂሳሪያ ሀገር የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቤተ ክርስቲያን ያለ እንጨት ያለ ጭቃና ያለ ውሃ ያለ እንጨት ያለ ጭቃና ያለ ውሃ በሶስት ድንጋዮች ብቻ። እነዚህ ሶስት ድንጋዮችም እንደ ሰም እየቀለጡና እንደ ሐረግ እየተሳቡ በልጇ በወዳጇ በጌታችንና በአምላካችን በመድኃኔ ዓለም በኢየሱስ ክርስቶስ በራሱ እጅ ቤተ ክርስቲያኗ የታነጸችበት ቀን ነው ሰኔ 20። ልብ አድርጉ። ስለዚህ በዓሉ የሚጀምረው ከዋዜማው ከሰኔ 20 ነው ማለት ነው። ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ከሰማየ ሰማያት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ይዞ ወርዶ ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው እልፍ አእላፋት ቅዱሳን መላእክትን ደግሞ በፊት በኋላ በቀኝ በግራ አስከትሎ ሰኔ 20 ቀን በኬልቄዶን በቂሳሪያ ተገኝቶ ሁላችሁም እንደምታውቁት ቅዱሳን ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ በበዓለ 50 ዓለምን በሙሉ በአህጉር ተከፋፍለው ወንጌል ለአሕዛብ እየሰበኩና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ክርስትና ሃይማኖት ወደ ክርስቶስ ኅብረት በሚመልሷቸው ጊዜ የግል ቤታቸውን ነው እንጂ የሚሰጧቸው የነበረ ቤተ ክርስቲያን አልተቋቋመም፣ ቤተ ክርስቲያን አልተሰራም፣ አልተመሰረተም ነበር። ቅዳሴ የሚቀድሱበት ቅዱስ ቁርባንን የሚያቀብሉበትና ቅዱስ ቁርባኑን የሚያሳርጉበት ስርዓቱን የጠበቀ ቤተ ክርስቲያን አልነበራቸውምና ሐዋርያትም ምእመናኑም እጅግ በጣም ያዝኑና ይተክዙ ነበረ። ታዲያ በዚህ ምክንያት ብርሃነ ዓለም ቅዱስ ጳውሎስ፣ ቅዱስ ባርናባስና ምእመናን ወደ ክርስትና የተመለሱ ምእመናን በአንድ ላይ በኅብረት ሆነው ወደ ሊቀ ሐዋርያት ወደ ብርሃነ ዓለም ወደ ቅዱስ ጴጥሮስ እንዲሁም ደግሞ ስለ ሌሎቹም ስለ 12ቱ ሐዋርያት ስለ ቤተ ክርስቲያን መታነጽና ስለ ቤተ ክርስቲያን መሰራት ጥያቄ አቀረቡ። ታዲያ ሊቀ ሐዋርያት ቅዱስ ጴጥሮስና ሌሎችም ሐዋርያት እንደዚህ ብለው መለሱላቸው። እኛ ሐዋርያት ከጌታችንና ከአምላካችን ከመድኃኔ ዓለም ከኢየሱስ ክርስቶስ ፈቃድ ውጪ ምን ማድረግና መፈጸም አንችልም። ነገር ግን የጠየቃችሁት ጥያቄና ያነሳችሁት ሐሳብ እጅግ በጣም ትክክለኛና ዋና ሐሳብ ስለሆነ ዝም ብለን ልንቀመጥ አይገባምና ጥያቄያችንን እንጠይቅ፣ ጸሎት እናድርግ፣ ሱባኤ እንያዝ ተባባሉ። በዚህ ንግግር መሰረትም ሐዋርያቱም ምእመናኑም በአንድ ላይ ሆነው በኅብረት ሱባኤ ይዘዋል። በሱባኤያቸው መጨረሻ ማለትም ሰኔ 20 ቀን ክብር ይግባውና ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው እልፍ አእላፋት ቅዱሳን መላእክትን አስከትሎ ወረደ። ከዚያ ሳትሉም እንዴ እጅግ በጣም በሚገርምና በሚደንቅ ደስ በሚል ሁኔታ በዓለም በሙሉ ተከፋፍለው ተበትነው ያሉትን ሐዋርያት በሙሉ እስከ ፊልጵስዩስ ድረስ በደመና እየጫነ ሐዋርያቱን በሙሉ እየነጠቀ በአንድ ላይ ሰበሰባቸው። ታዲያ ሁሉንም ከሰበሰባቸው በኋላ ባረካቸውና እንደዚህ አላቸው። ይህቺ ቀን በአራቱም ዓለም በአራቱም ማዕዘን በእናቴ በወላጅ እናቴ በቅድስት ድንግል ማርያም ስም በአራቱም ማዕዘን በእርሷ ስም አብያተ ክርስቲያናትን እንድታንጹ ፈቃድ የሰጠሁበት የተባረከ ቀን ነው አላቸውና ወደ ከተማዋ በስተ ምስራቅ በኩል አውጥቶ የቤተ ክርስቲያኗን መሰረት እንደዚህ አድርጎ ወሰነላቸው። በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ስም ከሶስት ድንጋዮች ያለ ውሃ ያለ ጭቃና ያለ እንጨት እነዚህ ሶስት ድንጋዮች እንደ ሐረግ እየተሳቡ እንደ ሰም እየቀለጡ በሶስት ድንጋዮች ብቻ በሐዋርያት እጅም ውስጥ እየለመለመች በሶስቱ ድንጋዮች የመጀመሪያዋን በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም የተሰየመችውና የተጠራችውን የመጀመሪያዋን ቤተ ክርስቲያን
በእጁ ሰርቶ ጨርሶ አሳይቷቸዋል። ወገኖች ይህም የሆነውና የተደረገው በሰኔ 20 ቀን ነበረ። አዎ በዋዜማው በሰኔ 20 ቀን። ከዚያም ጌታችን ነዋየ ቅድሳቷን አልባሳቷንና መሠዊያዋን ከሰማይ ሰማያት ወርዶ አዘጋጀ። እጁንም በሐዋርያት አለቃ በሊቀ ሐዋርያት በቅዱስ ጴጥሮስ እጅ ላይ ጫነና በአራቱም ማዕዘን እየባረከና እየቀደሰ አርሳይሮስ ብሎ ሾመው። ይህም ማለት ሊቀ ጳጳሳት ማለት ነው። ታዲያ ወገኖች በዚህ ጊዜ ለሊቀ ሐዋርያት ለቅዱስ ጴጥሮስ በሰማይም በምድርም ያሉ ፍጥረታት በሙሉ አዎ ቅዱሳን መላእክትም ሰዎችም በሙሉ ይገባዋል ይገባዋል እያሉ አሰምተው ተናገሩ። ታዲያ ወገኖች ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የቤተ ክርስቲያኗን ሥራና ሥርዓቷን እንዲሁም ደግሞ ሹመቱን ጥንቅቅ አድርጎ በሰኔ 20 ቀን ከጨረሰና ከፈጸመ በኋላ በሰኔ 21 ቀን በሰኔ 21 ቀን ቅዱስ ቁርባኑን አዘጋጅቶ ቅዳሴውን ቀድሶ የራሱን ቅዱስ ሥጋና ክቡር ደም ለሐዋርያት አቀብሏቸዋል። ቅድስት ቤተ ክርስቲያንንም በዚሁ ቀን አክብሯታል። አንዳንድ መጽሐፍት ላይ ደግሞ ሐዋርያት ቅዳሴውን ቀድሰው ለምእመናኑ ለሕዝቡ በሙሉ ቅዱስ ቁርባኑን አቀብሏል የሚሉም አሉ። ይሄም ሁሉ የሆነውና የተደረገው በተባረከች ቀን በሰኔ 21 ቀን ነው። ጌታችንም ይህንን ካደረገና ከፈጸመ በኋላ በክብር ወደ ሰማይ አድርጓል። ቅዱሳን ሐዋርያትም በጌታችን ትእዛዝና ፈቃድ መሠረት በዓለም ሁሉ እየዞሩ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን አንጸዋል። እሺ ወገኖች ሰኔ 21 የሚከበርበት የመጀመሪያውና ትልቁ ምክንያት ይሄን ሲሆን አሁንም ደግሞ ሌላውና ትልቁ ምክንያት ደግሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ መብርሃን በአካለ ሥጋ እያለች በአካለ ሥጋ እያለች በጌታችን መቃብር በጎልጎታ እየሄደች በሰኔ 21 ቀን በሰኔ 21 ቀን በጌታችን በጎልጎታ በመቃብሩ እየሄደች ለሰው ልጆች በሙሉ ምሕረትን፣ ሰላምን፣ የኃጢአት ስርየትን የለመነችበት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስም ደግሞ ከሰማየ ሰማያት ወርዶ ታላላቅ ቃል ኪዳኖችን ለእርሷ የሰጠበትና የገባበት በስሟ የተማጸነ በስሟ የተማመነ ስሟን የጠራ በዓሏን ያከበረ በእርሷ ስም ቤተ ክርስቲያን ያሳነጸ በስሟ ለተሰራች ቤተ ክርስቲያን ማንኛውንም አቅሙ የሚፈቅደውን መባአና ስጦታ ትንሽም ይሁን ትልቅ ያበረከተ የእርሷን ዜናዋን ተጋድሏን ድንቅ የሆነ ተአምሯን ሁሉ የተናገረ በስሟ ለተራቡ ያበላ ለተጠሙ ያጠጣ ለታረዙ ያለበሰ በእርሷ ስም ያዘኑና የተከዙ ሰዎችን ያጽናና በእርሷ ስም የታሰሩና የታመሙ ሰዎችን የጠየቀ እንዲሁ በአጠቃላይ በእርሷ ስም የተማመነና በእርሷ ስም የተጠጋውን ሰው በሙሉ ታላቅ ቃል ኪዳን የሰጠበትና የገባበት ታላቅ ቀን ነው። ይህንን ለማወቅና ለመረዳት ደግሞ በአካለ ሥጋ እያለች እስከ 64 ዓመቷ ድረስ እስከ 64 ዓመቷ ድረስ በአካለ ሥጋ አብሯት የኖረው ቅዱስ ዮሐንስ ወልደ ነጎድጓድ ቅዱስ ዮሐንስ ፍቁረ እግዚእ በመንፈስ ቅዱስ ተመርቶ የደረሰውን የሰኔ ጎልጎታ የሚለውን ጸሎት ማየትና መጸለይ ማንበብ ተገቢ ነው። ወገኖች በዚህ ቀን ከሰኔ 20 ጀምሮ እስከ ሰኔ 21 ድረስ በእነዚህ በሁለቱ ቀኖች ውስጥ የሰኔ ጎልጎታ የሚለውን ጸሎት መጸለይ ተገቢ ነው። ምክንያቱም እናታችን ሩህሩሃ የዋሃ ቅድስተ ቅዱሳን ቅድስት ድንግል ማርያም በአካለ ሥጋ እያለች በሰኔ 21 ቀን በጌታችን መቃብር በጎልጎታ ተንበርክካ የጸለየችው ጸሎት ነው። ታዲያ ወገኖች በዚህ ጸሎት ደግሞ ብዙ ነገሮች ተደርገውልናል ከልጅነታችን ጀምሮ ማለት ነው። ትልቁና ዋናው ቃል ኪዳኑንም ደግሞ ጸሎቱን እየጸለያችሁት እያለ የምታገኙትና የምትረዱት ይሆናል ማለት ነው። የሰኔ ጎልጎታ ትልቁና ዋናውን ቃል ኪዳኑን ደግሞ አጠር ባለ ቪዲዮ ሌላ ጊዜ የምመጣበት ይሆናል ማለት ነው። ይህ ቪዲዮ እንግዲህ ለሁሉም ሰው እንዲዳረስ በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ አድርጉት። እንደምታውቁት ሰሞኑን ቪዲዮቼ እየታዩ ስላልሆነ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።